ዋጓን የሪላ በሻ ፋሚሊ ያለነው ኮናርክ ኢንዲያን ሬስቶራንት ነው። ከአስር 9 8 ከ10 ሰጥቻለሁ። 박강정 ዋጓን የሪላ በሻ ፋሚሊ የተገኘነው ኢንዲያን ሬስቶራንት ኮናርክ የሚባል ቤት ውስጥ ነው። የኢንዲያን ሬስቶራንት ነው። የኢንዲያ ምግቦች አሉ። አብረን ሪቪው እናደርጋለን ማለት ነው። በዛት ያበሻ ምግብ ቴስት ነው ያለው። ሶ ይሄንን ምግብ አንድ ላይ ሪቪው የሚያደርጉልን ልጆች ጠርተናል። ከነሱ ጋር ሆነን አብረን የምግቡን ቴስት እናጣጥመውና ለእናንተም ለተመልካቾቻችን እናሳያችኋለን። ሪላ በሻን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የዚህ ፋሚሊ ቤተሰብ በመሆን የተለያዩና አሪፍ ቪዲዮችን ታገኛላችሁ ማለት ነው። አብራችሁን ቆዩ። ተመልሰን መተናል። ፋሚሊ እንግዲህ የምንገኘው ከሁለት ቆነጃጅቶች ጋር ነው። መተው ምግቡን ሪቪው ያደርጉልናል ያላችሁ ቅድም እነሱ ናቸው። ስምሽን ማልበል? ያብስራ አይዶ ጋይስ እዚህ ጋር ስታርተር ተብሎ ሽንኩርት፣ ጥሬ ሽንኩርት፣ ከዛ ቃሪያ አለ፣ ሎሚ ደግሞ አለ። ተይዘር አምጥተውልናል። ያቡዬ ትቀምሽልናለሽ። ይሄኛው የሚጠቅመው ምግብ ከመብላታችን በፊት የምግብ ፍላጎትን ለማምጣት ነው ብለዋል። እንግዲህ ጥሬ ሽንኩርት ቆንጆ አርጋ ትበላልናለች። ምን አይነት ፊሊንግ ይኖረዋል ጥሬ ሽንኩርት መብላት? ሶስሮች ናቸው። በጣም ቆንጆ ነው። ማርያም የሆነ ጥሬ ሽንኩርት ማለት ቀይ ሽንኩርት ስለሆነ ነው እንጂ ሽንኩርት አልወድም። አሪፍ ነው። ቃሪያው ግን ይቅርብኝ። እስቲ ኔክስት ምግቡ ሲመጣ ደግሞ አብረን እናያለን። ገባችሁ? አሪፍ ምግቦች ቀርበውልናል። ለማጣጣም እየተዘጋጀን ያለ ነው። በጣም ሲታይ እንግዲህ አሪፍ ይመስላል። ከለርፉል ነው የኢንዲያን ምግብ። ማዘር ኢንዲያ እያቀራረበችልን ትገኛለች። ማርያም በጣም የኛው ነው። ወጡ ነው እንደበረበስ ማሙ ሚሚ ያው ምን ሊሆን ይችላል? እስኪ ገምቱ። አይብ ነው። አንድ እስከ 10 ሬት አድርጉ። ከ10 9 ሁሉም በጣም ቆንጆ ነው። ስፔሻሊ ይሄኛው ድራገን ቺክን የሚባለው በጣም ነው። ለመናገር አዲስ ቴስት ያለው ነበር የመሰለኝ። ያው አበሻ ስለሆነ የለምና እሱ ትንሽ ኦድ ነው። ከዛ ውጪ ሌሎቹ አሪፍ ናቸው በጣም። 8 ከ10 ሰጥቻለሁ። What is this? This would you try? This is sweet chicken, sweet soy sauce chicken. Okay, chicken sweet. Yeah, we call it 닭강정 in Korean. 감탄장. 닭강정. Yes. Okay. እሺ እሺ ተሰጠን። ይሄ ይመስላል የኮሪያን ሶ ጋይስ ሽታው ግን ብራዘር ሽታው ግን ከፍ አድርገው እንጂ ካሜራው ቾፕ ይኸውላችሁ በግድ ነው ያስኩት እንደው እንዳልኩ አዮ ጋይስ Hey sister, what is this? You know this? Yeah. Kimbap. Oh. እስካሁን ያልኩት ነገር ማለት ነው ተሳስቻለሁ ማለት እኮ ነው። ኪምፓኑ ስሙ የኛው ሌላ ነገር ነው ያለው። እንግዲህ ጋይስ ከቪ7 የዳንስ ቲሞች ጋር ተገኝተናል። ራሳችሁን አስተዋውቁልን። ኤክስዮ በጽናቢቲ አቡ ምን አይነት ዳንስ ነው ዛሬ የተዘጋጃችሁበት? ዛሬ ኬፖፕ ነው የቢቲኤስ ኪፖፕ ዳንስ አልተለመደም እኛ ሀገር ላይ ያው ቆይቷል ከተጀመረ ግን አዎ ገና በደንብ አልተለመደ። ዛሬ በደንብ ተዘጋጅታችኋል? በኋላ አንደኛ ወተን ዋንጫውን ይዘን ደግሞ ኢንተርቪው ታደርጉናላችሁ። ቲር ስንተኛ ወጣችሁ? አንደኛ 2017 ሄዳችሁ እዛ ፐርፎርም አድርጋችሁ ነበር? እንግዲህ ይታወቃሉ። አይ ቲንክ ብዙ ኮንሰርት ላይ እናውቃቸዋለን። ሶ ይቅናችሁ ጋይስ፣ ይመቻችሁ። ሪላ በሻ እባላለሁ። ሰብስክራይብ አድርጉት። አፋሮች አግኝቻለሁ። ማነው ስምሽ? ሶሊያና ኤቢሲኤል
እሺ ምንድን ነው አሁን እየጨፈራችሁ የነበረው ጭፈራ? አሁን የኤስፓ ድራማ ነበር ኤምኤምኤ ሪሚክሳቸው ነበር እየጨፈረ የነበረው። ሜን ስቴጅ አለ እንትን ውስጥ ቾንቾን ውስጥ የሚዘጋጅ ማለት ነው እና ለእሱ የፕሪሊሚናሪ ነው ቀድሞ መዘጋጃ ነው። ከዛ ይህን ያሸነፈ ሰው ወደ ወርልድ ስቴጅ አድቫንስ ያደርጋል ማለት ነው። ከዛ አንድ ኦንላይን ራውንድ ያለ እሱን ያለፈ ሰው ኬፖፕ ላይ ኮሪያ ሄዶ ፐርፎርም የማድረግ እድል ያገኛል ማለት ነው ስቴጅ ላይ። እንዴት ነበር ውድድሩ ብራዘሪ? በጣም ጸዴ ነበረ፣ ከጠበቅነው በላይ ወደ ፐርፎርማንስ ነበረ። እንግዲህ ወደፊት ምን እንጠብቅ? እዛ ሄደን አንደኛ ወተን ዋንጫችንንና ሀገራችንን አስጠርተን እንመጣለን ማለት ነው። ሀገራችንን በደንብ ያኮራሉ ብለን እናስባለን። ቪሰበኖች ይመቻችሁ፣ ይመቻችሁ። አንደኛ ከወጡት ጋር ተገኝተናል። ቲማችሁ ስም ማን ይባላል? ዲስከቨር። እሺ የኬፖፕ ዳንስ ለመጀመር በአዲስ አበባ ምን አነሳሳችሁ? ዳንሱ ደስ ስለሚል ኬፖፕ ደስ ስለሚል ያው አብረን ሼር ለምን አናረጉ? ኬፖፕ አርቲስት ሆኖ በጣም ኢንስፓየር የሚያደርግሽ አንድ ኤክሶ ኒውጂ አላቃቸውም። ኦኬ እሺ እናንተስ ኢንስፓየር የሚያደርጋችሁ የኬፖፕ አርቲስት? ቢቲኤስ አንድ ሰው አቃቸው። ቢቲኤስ ሶ ዋናውን ውድድር ለማሸነፍ እንዴት ነው? እንግዲህ እንደ እግዚአብሔር ፍቃድ ፋሚሊ ዝም ብለን አሁን አረፍ ብለን ቁጭ ብለናል። ሴንቸሪ ሞል ውስጥ ሙቪ ታይሙ ገና አልደረሰም። ምግቡ እንዴት ኤክስፒሪየንስ አደረገው? አሪፍ ነበር። ምግቡ በጣም ነው የተመቸኝ። ጸዴ ነው። ቬጂ ነው የበላ ነው ግን ስቲል ቺክን የበላው እየመሰለኝ። ሶሱ እስከ ምንድን ነው የተሰራው ታውቃለህ? ሶሱ እንኳን አንቺስ ምግቡ እንዴት ነበረ? ጸዴ ነው ማን የመጀመሪያ ጊዜ ነው ኤክስፒሪየንስ አደረገው እና ያበረ ነው። እሺ ጋይስ እንግዲህ አንድ ፎርም ሞልተን ይኸው እንግዲህ ተሸልመናል። እቺን ኩፖን ፖፕኮርን መውሰጃ ነው በነፃ የፖፕኮርን ቲኬት ተሰጥቶ ነው። ቴንክ ዩ እዚህ ጋር ናሱ እዚህ ጋር በእናትህ ሪል ሀበሻ ፋሚሊ ሰብስክራይብ በማድረግ ቤተሰብ ይሁኑ።